ውድና እየተከበራችሁ ቤተሰቦች እንዴት ነው አመቻችሁ? ሰላም አመሻችሁ? እኔ ያለው እስኪ ረመስገን። ዩቲዩበሮቹ አበዱ፣ ዘንድሮ ዩቲዩበሮቹ አበዱ። ምንዛሬ 171 ብር ገባ ዶላሩ። ምንዛሬ 171 ብር ገባ። ዩቲዩበሮቹ አበዱ። ዩቲዩበሮቹ በሰው ትዳር ውስጥ በሰው ቤት ውስጥ እርስ በርስ የተፋጁ ነው ያሉት። እንደው መከራ እንደው ፈጣሪ። ይሄ ደግሞ ማን ነው ዛሬ ብሩክ እንደዚህ የተመደበው? ይሄ ደግሞ ማን ነው? በሄርሜላ ምክንያት ሄርሜላ አብሪሽን በጣም ታፈቅሯለች። ሄርሜላና አብሪሽ አንድ ላይ የኖሩ ነው። ይሄም ደግሞ ሩታ አታውቅም። ሩታ ቤት እንዴት ሄርሜላን ታስገባለች ምናምን ብሎ እየተበደበ ነው አሉ። አንተ ማነክ ደግሞ? አንተ ደግሞ ማነክ? ትላንትና ሄርሜላ ስታቃቅፍ ነበረ፣ ሲተላለስ ነበረ። ዛሬ ደግሞ እንደዚህ ልጁ የምትደበደበው አንተ ምን ቤት ነው? ማነክ? ከፍለው ነው ሩታ ከፍላ ነው። ሩታ ራሱ ለአንተ እሷ መካፈል ይቅርና ራሱ እናቱ ወደዛ እያንከባለችን አለችው። አንተ ማነክ? ስለ አብሬሽና ስለ ሄርሜላ ጉዳይ ምን ቤት ነው ደግሞ? አንተ ማነክ? ደግሞ በመሀል መንገድ ልጁ ለምን ይደበደባል? ምን አይነት ኢቃም ሰው ነክ እንዴ? እንደዚህ ደረጋ ሰው ልጅ ምን አይነት ከፍት ነው ግን? እንደዚህ እንዳደረከው ጥርሱ ቢሰበርስ ምን አይነት ኢቃም ናችሁ ግን? ዶላሩ ይሄን ያህል ያሳብዳችኋል። ዶላሩ ይሄን ያህል ያሳብዳችኋል። ይሄን ያህል ኧረ በስመ አብ ወመንፈስ ቅዱስ አሐዱ አምላክ። ኧረ ረጋ በሉ፣ ሁሉም ነገር ረጋ በሉ፣ ቀስ ብላችሁ ቢትጠነቀቁ ይሻላል። አንተ እንደዚህ እንደማታክ ልጁ ጥርሱ ቢረግፍስ? እንዲህ እንደነገጥኩኝ ወንድ ልጅ እኮ ነው። ለአንተ እኮ አንድ ነገር ማድረግ አያቀታም። ግን ለአብሪሽ ጓደኛ ስለው አንተ ለአብሪሽ ጓደኛ ሁን። የአብሪሽ ምንም ጋርድዩን አሽከሪሙን አናቅም አይ ቲንክ። ነገር ግን ለሰው ልጅ በሰው ህይወት ውስጥ እናንተ ምን ቤት ናቸው? ማነክ አንተ? አንተን ከሄርሜላ ያመጣክ አንተና ብሩክ ናቸው። አንተና አቤል ያመጣክ አቤል አላገኘው፣ አንተን አግኝቻለሁ። ሄርሜላ ከሩታ ህይወት ውስጥ አውጣ። አብሪሽን ታፈቅራለህ? ቆሻሻ ሴተኛ ዳሪ ሁላ አይደብራችሁም እንዴ? ሂት ስታስጠሉ በጌታ ካልተው ካላቆም ከሆን በሌላ መንገድ ነው አንተን ማገኘ። እንደዚህ አሁን እንደ ወጣት ተግባብተን ተነጋግረን እንፈታለን ብዬ ይሄ ከእውቀት የጸዳ ንግግር አትናገር። ነገር አብርሃምና ሩታ አንተና እንደዚህ ያረካቸው ምንም እኔ በምችለው አቅም ለማስታረቅ ሞክሬያለሁ። ነገሩን ደግሞ እንደማያውቅ አድርገህ ካሜራ ስትይዝ ሌላ አይነት ባህሪ አታሳይ። በመጀመሪያ ደረጃ የሰማኸኝ ነው። አሁን እኔ ላውራ እስካሁን አወራህ አይደለም? ይኸውልህ የምታወራው ነገር ምንም ሚዛን የሚደፋ አይደለም። ገባህ? ይኸውልህ አንዳንዴ ከሰው ተጠያቂ ላለመሆን የምታወራቸው ነገሮች በጣም ነው የሚያስጠሉት። ገባህ? የሚደብር ነገር ነው የምታወራው። ካሜራ ይዘህ ስለመጣ ስራህ የሚደብር፣ ንግግርህ የሚደብር። ምንድን ነው ቆይ ሀሳብህ? እየገባህኝ አይደለም እንዴ? ምንድን ነው ሀሳብህ? ከከፈለች ከፍለኛለች የሆነ ነገር ልታደርግልኝ ነው በለኝ። ሲጀመር ሁሉ ነገር ግራ የሚገባ ነው። ገባህ? እንድታቆም ነው የምፈልገው። በቃ ሁለቱ ትዳራቸው ይኑርበት፣ ልጁን ያሳደግበት። ገባ? አንተ ደግሞ ይሄ ነገር አትፈልገውም። አንተን አስረገዝከው። ሰማኛለህ? ከዚህ በኋላ ማለት አንተን አስረገዝከው። ከ10 ቀን በላይ ተደዋወልን፣ አገኘኸኝ በአካልም አሁን ዛሬም ካሜራ ይዘህ መጣ አይደለ? አውርተናል። ከዛ በኋላ ስናወራ መግባባት አልቻልንም። ሄርሜላን አንተ ምን አይነት ሰው አድርገህ እንደሳልካት አላውቅም። እንደ ሴጣን እያያሃትም ይሆን አላውቅም። ሴጣን በሷ ይቀናል። ምን ሆነ ነው እንደ ሴጣን እያያዘው? ሴጣን በሷ ይቀናል። ገባ? እየሰማኸኝ ነው? ስለ ሄርሜላ ጠንቀቅ እነግርሃለሁ። ሰይጣን በሷ ይቀናል። ትክክለኛ ሰው የሰው ትዳር አያፈርስም። የሰው ትዳር አያፈርስም። እየሰማኸኝ ነው? አይደለም እሷ አንተ ራሱ ሰይጣን ነህ። አይደለም እሷ ማለት ነው። ምክንያቱም የሰው ትዳር ለማፍረስ ሆነ ብላችሁ የምታደርጉት ነገር ስላለ ማለት ነው። ይህ ነገር ደግሞ ውስጥ ያውቀዋል። ይኸውልህ ሀሳቤን አስጨርሰኸኝ ነው የምትሄደው ዛሬ። እየሰማኸኝ ነው? ሀሳቤን አስጨርሰኸኝ እያንዳንዱ ነገር ሰምተኸኝ ነው የምትሄደው። ከዛ ደግሞ አልተውም ካልክ እኔ የራሴን እርምጃ ብዙዎቻችን ራሴን እርምጃ አትበል። ምንድን ታስፈራረኝ? እያስፈራራሁ አይደለም፣ እያስጠነቀቅኩ ነው። መነጋገር መግባባት ካልቻልክ ጥዬ ነው። ይኸውልህ ለመግባባት እየሞከርኩኝ እያደረክ ያለው ነገር ልክ አይደለም። ተው እያልኩ ነው። ታውቀዋለህ? ይኸውልህ አይደለም መሳሪያ ልመታ እችላለሁ። ገባህ? ይኸውልህ ልመታ እችላለሁ። እየሳኩኝ ምናምን እየቀለድኩኝ አይደለም። እኔም እየቀለድኩ አሁን ዛሬ ይኸውልህ እየሰማኸኝ ነው? ስርዓትን ይዘህ አውራ። ከዛ ውጪ እኔ መግባባት ካልቻልክ ከአንተ ጋር ልነዛነዝ አይደለም የመጣሁት። እሄዳለሁ። ብዙ ስራ አለብኝ። ብዙ ማስተካከለውን ነገር ትቼ ነው ወደ አንተ የመጣሁት። መግባባት የምንችል ከሆነ ካሜራ ይዘህ ስለመጣ ስላልመጣ አይደለም። ከዚህ በፊትም ነግሬሃለሁ። ሄርሜላ የምታውቀው ታሪክ የለም። አብርሃምና ሩታን ለመለያየት ያደረግኩት ነገር የለም። በተቃራኒው አንተ ከምታሰበው በተቃራኒው ለማስተካከል እየሞከርኩ ነው። የሚገባ አሁን አጠገቤ አቤል ስለሌለ ምናምን ነገሮቹ ትንሽ እንትን የሰፉ ሊመስልህ ይችላል። እኔ ብቻ ከነ አብርሃም ጎን
በቃ ወይ ደግሞ ሄርሜላን እያመጣሁ ያለሁት እኔ ብቻ እየመሰለ ሊሆን ይችላል። ግን ደግሞ እኔ ምንም ያደረኩት ነገር የለም። ሄርሜላና አብርሃም አሁንም ጓደኛሞች ናቸው። ጓደኝነታቸውን ደግሞ የምትቃረን ከሆነ ማትፈልግ ከሆነ አብረው እንዲሆኑ ሄደህ አብርሃምን በቃ አቁም በለው። አብርሃምን አቁም ብዬ ከአንድም ሰማኝ የሰማኝ ነው ከአንድም እየሰማኝ ነው። ቆይ አንተ ብቻ ታወራዘች ጋር ይኸውልህ ከአንድም ሁለት ሶስቴ ይኸውልህ ባለ ጉዳይ መሆን አለመሆን ሌላ ጉዳይ ነው። ነገር ግን አንተ ሆነ ብለህ ከአንድም ሁለት ሶስቴ ሩታ ቤት ውስጥ አለመሆኗን አይተህ እያመጣ ሁለቱን እያገናኘ ነው። ሩታ ደግሞ ይህን ነገር እንደማትፈልገው ታውቃለህ። ሄርሜላ ደግሞ አጋጣሚውን እየተጠቀመችበት ነው። ማንግባባ ከሆነ ሊሄድ ነው። የመግባባት ያለመግባባት ጉዳይ አይደለም። ይኸውልህ አንተ አጋጣሚውን ጠብቀህ ሩታ ቤት ውስጥ አለመሆኗን ጠብቀህ ሄርሜላን በየቀኑ ይዛት እየመጣ እንደሆነ እኔ በአይኔ ያየሁት ነገር ነው የምናገረ። ሲቀጥል ደግሞ ያላየሁትን ነገር እያወሩ አይደለም። አንድ ነገር ልንገርህ ደግሞ ሄርሜላና አብርሃም አንድ ላይ አንድ ቤት እየኖሩ ነው። ይህን ነገር ደግሞ ያደረከው አንተ ነህ። ገባህ? ምንም አያመኝም። እዚህ ጋር ይኸውልህ ለመዋሸት አታስመስል። እየሰማኸኝ ነው? አንድ ላይ እየኖሩ ነው። በሚኖሩበት ቤት ውስጥ ሄርሜላ ገብታ ልትኖር አትችልም። እየኖሩ ነው። እየሰማኸኝ ነው? አብርሃምና ሄርሜላ አንድ ቤት ውስጥ እየኖሩ ነው። ይሄ ደግሞ የአንተ እጅ ነው። አንተ አለህበት። አቤላ እዚህ የለም። አቤላ ነው እንዳለ አንተ ነህ። ገባህ? ነገሮችን እያመቻቸ ሁለቱ ላይፍ እንዲቀጥሉ እያደረክ ያለው አንተ ነህ። ጭንቅላቱ ባዶ የሆነ ሰው ንግግር፣ ባዶ የሆነ ሰው አስተሳሰብ አታስብ። ባዶ ነው ጭንቅላቱ። እየሰማኸኝ ነው? እንደዚህ በመጀመሪያ ቃላቶች ማለት ነው ለከት ይኖራል። ቢያንስ ካሜራ ነው ይዛ የመጣው አይደል እንዴ? እስካሁን ይኸውልህ አክብሬ እያወራሁ ነው። በመጀመሪያ እንደዚህ አይነት ንግግር ከኔ ጋር እንድትናገር አልፈልግም። ሲቀጥል ደግሞ ስድብ ቀረሽ ነው ንግግር። ጥፋትህን ማመን አለብህ። ገባህ? ጥፋትህን እያመንክ አይደለም። እንደዚህ ደግሞ አፍህን እንድከፍት አልፈልግም። አሁን ለመጨረሻ ጊዜ አስጠንቅቄ ነው የሚሄደው። እንደዚህ አይነት ነገር የህፃን ስራ አትስራ። ገባህ? እየሰማኸኝ ነው? እንደዚህ የህፃን ስራ አትስራ። የማይሆን ወሬ አታወራ። ሲጀምር ሄርሜላና አብርሃም አብረው እየኖሩ ነው። ኬት የመጣ ወሬ ማንም ምን አይነት ወሬ? ሌላ ስሜት ውስጥ እግዚአብሔርን እያስገባ እንደዚህ አፍ አትክፈት። እሺ ይኸውልህ እያስጠነቀቁ ነው። ከዛሬ በኋላ ሌላ ነገር ብታደርግ ሌላ ነገር ነው የሚፈጠረው። እሺ እናቴም ሌላ ነገር ነው የሚፈጠረው። አለቀም። ዛሬ እንደዚህ ትቼ ነው የሚለው። ሌላ ጊዜ ግን ይህን ነገር ባተው ሌላ ነገር እንደሚፈጠር ወቅሽ። ብቻዬን ቁጭ ብዬ ትዝታ ሰው ወይ የሩታ ወሽሞች በዙ፣ የሩታ ወሽሞች በዙ፣ የሩታ ወሽሞች በዙ፣ ወይ የሩታ ወሽሞች በዙ። ብሩክ ልቤ ፍቅር ወይ ድራማ አዋቅ ልቃንቱ ማልተመጣ ተመንተ ቻናል ይለቃል እንዴ? ወይ ውሸታቸው ሲነች አንተ አወት ተናገራችሁ። አቤ ዶላር ነው ሳብራችሁ እናንተ ነው ያልደ